መጽሐፍ ቅዱስ በጉባኤ ሚስትህን ምን በላት ነው የሚለው? ምን በላት ነው የሚለው? የምሳሌን መጽሐፍ ያነበባችሁ ሰዎች ንገሩኝ እንጂ ሚስትህን በጉባኤ ምን በላት? አመስግናት። በእግዚአብሔር ቃል ላይ ቆሜ ነው የምናገረው። እኔ ሚስቴ ሐሳቤን ሪስፔክት ስለምታረግ እማመጣቸውን ነገሮች ስለምትሰማኝ አወራለሁ። እመወስናቸውን ነገሮች ስለምትቀበል ተሳስቼ እንኳን ልክ ያልሆኑ ነገሮች ጋር ጊዜ ትወስዳለች። ቆይ እስቲ እንየው ትላለች። ሚስት ለባሏ ትገዛ ማለት በየምክንያቱ እሱ እንዲሁን እንደዛ ይሁን ሲል እሺ ያለች ትኑር ማለት አይደለም። የሰውየውን ሐሳብ ዋጋ እንዳለው መቁጠር፣ የሰውየውን ድካም ዋጋ እንዳለው መቁጠር። ብዙ ባሎች በቤታቸው ውስጥ ዲቮሽን የለም፣ አይመሩም፣ የለም ቤት ውስጥ መጽሐፍ ቅዱስ አብረው የሚያነቡበት የሚጸልዩበት ጊዜ የለም። ለምን? ሚስቶች ባሎቻቸውን ሪስፔክት አያረጉ። እነሱ ሰባኪ ውጪ ነው የሚጠብቁት። ምክንያቱም የነሱ ባል ስልክ ቁጥር አይናገርም። ስልክ ቁጥር አይናገርም እንጂ መጽሐፍ ቅዱስ አንብቦ የእግዚአብሔርን ቃል ማካፈል ይችላል። ሪስፔክት ልታረጊው ይገባል። አብረሽው ልትጸልይ ይገባል። እንጸልይ ሲል እሺ፣ የእግዚአብሔርን ፊት እንፈልግ ሲል እሺ። እግዚአብሔር ያስተማረኝ ይሄ ቃል አለ። ያ ቃል እንኳን አንቺ በጣም የምታውቂው እንኳን ቢሆን እሱ ሲያነበው የተለየ ነው። ብዙ ባሎች በሚስቶቻቸው ምክንያት አገልግሎት አቁመዋል። እዛማ ሰው ትመስላለህ፣ ከረባት አስረህ እዛ ሰው ፊት ስታገለግል ምናምን ያሉ አረ ባክሽ 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 እንዴ! እሱን እኮ ሰይጣንም ይነግረዋል። ለሱ እኮ የተመደቡ ጂኒዎች አሉ። አንተም ብሎ እያሉ የሚጠቀጥቁት እያሳደዱ የጀመረውን ስራ እርግፍ አድርጎት ብን ብሎ እንዲጠፋ። አንቺ ልትይው የሚገባው ምንድን ነው ያልሽ እንደሆነ ለባልሽ የምትገዥ ከሆነ የምታከብሪው ከሆነ ይሄ አገልግሎት ተቀባይነት እንዲያገኝ ይሄን ማድረግ አለበት፣ እኔ ደግሞ በዚህ እረዳሃለሁ ነው የሚባለው። የሚስት ኃላፊነት። ለምንድን ነው እሱ ሚስቶች ይሄን ያህል ለባሎቻቸው ሰሚሽን የሚያስፈልጋቸው? ለምንድን ነው እሱ ሚስቶች ለባሎቻቸው ባሎቻቸው ማክበር መገዛት የሚያስፈልጋቸው? ሁለት ዋና ነገር ስለሆነ ነው። ይሄንን ማድረጋቸው አንደኛው ለጌታ የመገዛታቸው መገለጫ ወይም የመንፈሳዊነታቸው መገለጫ ስለሆነ እንጂ ባልየው ቦስ ስለሆነ፣ ባልየው አለቃ ስለሆነ፣ ባልየው ገዢ ስለሆነ አይደለም። የሴትየዋ የመንፈሳዊነት መገለጫ ለጌታ ያላት አክብሮት፣ ጌታን ምን ያህል ሪስፔክት እንደምታረገው የሚታየው ባሏን ሪስፔክት በማድረግ ነው። ለጌታ ያላትን መገዛት የምታሳይበት መንገድ ነው። ሰውየውን ቤት ውስጥ ቫይብሬሽን ላይ አርገሽው እዚህ መተሽ ለጌታ እየተገዛሽ ብታሸበሽቢ ኖ አይሆንም፣ አይሆንም። ባልሽ የሚናገረውን ነገር ከባልሽ ጋር ቤት ውስጥ እሱን አጣጥለሽ በቃ አንገቱን ደፍቶ እንዲሰበር አድርጋሽው እዚህ መተሽ ጩኸት ነው፣ ይረብሸናል። እንኳን ጌታ እኛ ልንሰማው አንፈልግም። መጀመሪያ ይሄ ልል ያልሽበት ምላስ ሰውየውን የሆነ ከሬጅ መስጠት አለበት። ቤት this is your responsibility። ለጌታ ያለንን መገዛት የምንገልጥበት፣ ለጌታ ያላችሁን መገዛት እህቶች የምታሳዩበት፣ መንፈሳዊነታችሁ የሚታይበት መንገድ ባሎቻችሁን ሪስፔክት ማለት። ይሄ ብቻ አይደለም። ክርስቶስ የአካሉ የቤተ ክርስቲያን ራስ እንደሆነ ሁሉ ባል የሚስት ምንድነው? እሱ ራስ። ምን ማለት ነው? ዋው! እዚህ በጣም ኃይለኛ ነገር አሁን ስለምናገር እንዳትቀየሙ፣ የኛ የኢትዮጵያውያን ችግር ስለሆነ ባል የሚስት ምንድነው? እሱ ራስ። he's a leader፣ መሪ ነው። እንዲመራሽ ነው ያገባሽ፣ አቅጣጫ እንዲያሳይሽ። የፈለገው ዕውቀት ይኑርሽ፣ የፈለገው ኤክስፒሪየንስ ይኑርሽ፣ ግን ባልሽ ራስ ነው። ክርስቶስ ለማን ራስ እንደሆነ? ለቤተ ክርስቲያን። ቤተ ክርስቲያን ክርስቶስን ከላዋ ላይ ስታነሳ ውበት የላትም። ሚስት የባሏን ራስነት ከላዋ ላይ ስታነሳ ውበት የላትም፣ ጋጠ ወጥ ትሆናለች። ማንም የማያዛት፣ ማንም የማይመክራት፣ ማንም አቅጣጫ የማያሳያት፣ የፈለገችበት ሄዳ ከጓደኞቿ ጋር ቁጭ ብላ ክትፎን ግጥም አርጋ በልታ እያገሳች ወደ ቤት የምትገባ፣ የት ሄደሽ ነው ምናምን ሲላት ምን አገባኝ አይመለከትህም የምትል
ይሄ ክብር እንዳይመስላችሁ ውርደት ነው። ትልቅ ውርደት። የመጨረሻ ሚስቶች ሲዋረዱ በቃ የሚሆነው ነገር ነው። ለባሎቻቸው ካላቸው አካውንታቢሊቲ ውጪ መኖር ይጀምራሉ። ለባሎቻቸው ካላቸው ሰሚሽን ውጪ መኖር ይጀምራሉ። እሱ ራስ ነው ሂዝ ሊደር። ልብ ብላችሁ ስሙ። ባሎቻችሁን በቤት የመሪነት ስፍራ ስታሳጧቸው በቤተ ክርስቲያን መሪነት ይጠፋል። በቤተ ክርስቲያን ባሎቻችሁን በቤት መሪነት ስታሳጧቸው በአገር ደረጃ መሪነት ይጠፋል። ሲሪየስ ነው። መጽሐፍ ቅዱስ ቤቱን በአግባቡ ያልመራ ሰውዬ እንዴት አድርጎ የእግዚአብሔርን ቤተ ክርስቲያን ይመራል? መሪነት በተለይ በትዳር ውስጥ ያለ መሪነት የፍቅር ጉዳይ ነው። በፍቅር ነው የሚመራሽ። ካመጽሽ ምን ያደርጋል? አንዳንድ ባሎች ይማታሉ። አግባብ አይደለም እሱ። አግባብ አይደለም። ባልሽ ደብድቦ ሽር እንዲያደርግሽ መጠበቅ የለብሽም። ኢትዮጵያ ማቃታ አንድ እህት ነበረች። ባሏን በጣም አስቸገረችው። በወር አንዴ እንድትደበድበኝ ፈልጋለሁ ብላ። እውነት እኮ ነው የምነግራችሁ፣ ማቃቸው ሰዎች ናቸው። እና አንድ ቀን ቤታቸው ሲሄድ መኝታ ቤታቸው ጋር አንድ ሽመል ቁጭ ብሏል። በኋላ እኔ ደግሞ ገሌ ያልኩት አቤት እንዴ ሌባ ፈርተ ነው እንዴ በዚህ ሽመል አሁን እቺ ምን ታረጋለች? ቀጠና ያለ ሽመል ነው ያስቀመጠው ቤት ውስጥ። አረ አይደለም ባክ ተቸግሬ ነው። ምን ነው ስለው እሷ እኮ በየወሩ አንዳንድ ጊዜ ለምን እንዲህ አለች ስለው በወር አንዴ ማትመታኝ ከሆነ አትወደኝም። ፍቅር በዱላ አይገለጥም። ይሄ እውነተኛ ነገር ነው። በወር አንዴ ካላቀመስከኝ አትመታኝም ማለት ነው። ማን አትወደኝም ማለት ነው። እንዴት ነው እሱ በዱላ ፍቅር የሚገለጠው? በጭራሽ ይሄ ጤና አይደለም። ይሄ ጤና አይደለም። ፍቅር የሚገለጠው ባል ሚስቱን መውደዱን የሚገልጥበት መንገድ በኋላ አወራለሁ፣ እሱ ጋር እመጣለሁ። ሚስቶች ባሎችን በቤት ውስጥ መሪነትን አናሳጣቸው። ባሎቻችን በቤት መሪነትን ኤክሰርሳይዝ ማድረግ መቻል አለባቸው። በዚያ ጊዜ ቤተክርስቲያን መሪ ታገኛለች። በዚያ ጊዜ አገር መሪ ያገኛል። የአገር መሪ ማናከብረው ለምን ይመስላችኋል? የለም፣ በቤት ውስጥ መከባበር የለም።